ሰላም የዚህ ቱቶሪያል ተከታታዮች፣ በዚህ ክፍል የምናየው በአውቶካድ የሮድ ዲዛይን እንዴት መስራት እንችላለን የሚለውን ነው። ከዚህ ክፍል በፊት በመጀመሪያው ክፍል ፕሮፋይል እና ክሮስ ሴክሽን ሰርተን ነበር ያቆምነው። ይሄ ፕሮፋይላችን ይሄ ነበር። ከዛ ክሮስ ሴክሽን አለ። ክሮስ ሴክሽናችን ይሄ ነበር። የሶስቱን ስቴሽን ነው ዛሬ የምንሰራው ዲዛይን። ይሄን ዲዛይን ለመስራት ቴምፕሌት ያስፈልገናል። በመጀመሪያ እዚህ ቴምፕሌት አለኝ። እኔ ቴምፕሌቴን አመጣለሁ ወደዚህ ማለት ነው። ይሄን ይመስላል ቴምፕሌቱ። ይሄ ቴምፕሌት አውቶካድ ላይ መስራት እንችላለን እዚሁ። እኔ ለምሳሌ እዚሁ አውቶካድ ላይ ነው ይሄን ቴምፕሌት የሰራሁት። ከሬጁድዙ እንለካውና ዳይሜንሽን 6 ሜትር ነው። 6 ሜትር። ከዛ ሾልደር አለው ቦዝ ሳይድ ሌፍት ኤንድ ራይት ሜትር ከ50 ማለት ነው። ይሄው 6 ሜትር ሮድ ከሬጁድዛችን እናደርግና ሜትር ከ50 ሾልደራችን ዲስታንስ እየሰጠን ዲስታንስና ስሎፕ እየሰጠን እንሰራለን ማለት ነው። ያው ስሎፕ እንዴት ይመጣል ለሚለው እዚህ ጋር ትንሽ ላሳያችሁና ፖሊ ላይን እንምረጥ። እዚህ ሴንተር ላይ ለያዝ ቦዝ ሳይድ ወደ ሌፍትም ወደ ራይትም 2.5 ነው። ለምሳሌ የኬሬጁድዙ ማለት ነው። ስሎፕ ኦርቶ እናብራ እስቲ። ከዛ እዚህ ጋር ስትሬት ላይን አሰምራለሁ። ይሄኛው ሀፍ ኬሬጁድዙ 3 ሜትር ነው። አጠቃላይ 6 ሜትር ስለሆነ በዚህ ስሎፕ እንዴት እንደሚገኝ ለማሳየት ነው። ይሄ ስሎፓችን 2.5% ነው። ስሎፓችን 2.5%። ዲስታንስ ሆሪዞንታል ዲስታንሳችን 3 ሜትር ነው። እዚህ ጋር ካልኩሌሽን ነው በስሎፕ ፎርሙላ ነው የምንሰራው። ስሎፕ ኢዝ ኢኳል ቱ ቨርቲካል ዲስታንስ ኦቨር ሆሪዞንታል ዲስታንስ ታይምስ 100 ነው ፎርሙላው። የስሎፕ ፎርሙላ ይሄ ነው። አሁን እዚህ ጋር ፐርሰንቱ አለ። አሁን ቨርቲካል ዲስታንሱን እንፈልግ። በመጀመሪያ ሆሪዞንታል 3 ሜትር ሄደን በ2.5% ስሎፕ ምን ያክል እዚህ ጋር ወደ ታች ዝቅ ማለት አለብን የሚለው ማለት ነው። እዚህ ጋር ስሎፓችን ስንት ነው? 2.5% አይደል? ወይም 0.025 ማለት ነው። በመቶ ተባዝቶ ነው 2.5 የሚሆነው። ሆሪዞንታሉ 3 ሜትር። አሁን ቨርቲካል ለማግኘት ክሪስ ክሮስ እናደርጋለን። ቨርቲካል ዲስታንስ ኢዝ ኢኳል ቱ ስሎፕ ታይምስ ሆሪዞንታል ዲስታንስ እንላለን ማለት ነው። ቨርቲካል ኢኳልስ እዚህ ጋር ኢዝ ኢኳል ቱ እንልና 0.025 ታይምስ 3 ኢንተር ስንለው 0.075 ሜትር ወይም 7.5 ሴንቲሜትር ወደ ታች ዝቅ ይላል ማለት ነው። እዚህ ጋር እንለካው ዳይሜንሽን ይሄው 0.075 ይመጣል ማለት ነው።
ስሎፑንም አሁን ይሄ ቨርቲካል ዲስታንሱ ተሰጥቶ ሆሪዞንታል ዲስታንስ ተሰጥቶ ስሎፕን ለማግኘት ደግሞ ይሄው ቀጥታ እዚህ ጋር ፎርሙላውን መተካት ነው። ስሎፕ ኢዝ ኢኳል ቱ 0.075 ቨርቲካል ኦቨር ሆሪዞንታል ስለሆነ 3 ታይምስ 100 ስለው ኢንተር የ2.5% ይመጣል ማለት ነው ስሎፕ። እሺ በዚህ አይነት መንገድ ስሎፓችን ካልኩሌት የምናደርገው ማለት ነው። እሺ ወደ ቀጣዩ ስንሄድ አሁን ልክ በዚህ አይነት መንገድ የዚህ የሾልደሩንም የ4% የመጣው ልክ በዚህ አይነት ካልኩሌሽን ነው። የራሱን ሌንግዝ ከዚህ እስከዚህ ሜትር ከ50 ሆሪዞንታል አለ። ከዛ በስሎፕ ስናባዛ ቨርቲካል ዲስታንሱ ዝቅ የሚለውን እናገኛለን ማለት ነው። እዚህ ሳይድ ስሎፑ 1 to 2 ሆሪዞንታል ቨርቲካል ነው። እዚህ ድሬኔጁ ዲዝ አለ 0.5 ሜትር ነው ወይም 50 ሴንቲሜትር። ባክ ስሎፕ አለ 2 to 3 ማለት ነው። በዚህ አይነት መንገድ ቴምፕሌታችንን ማዘጋጀት እንችላለን። እዚህ ጋር አስፋልት አለ፣ ቤዝ ኮርስ አለ፣ ሰብ ቤዝ ኤንድ ሰብ ግሬድ አለ። ሰብ ግሬድ ማለት ያው የቆረጣ ኤክስካቬሽን ኢንዱ ቤድ ሌቭሉ ማለት ነው። ይሄ ፐርሰንት ስሎፕ ያስፈልገው ደግሞ ውሃ ከፔቭመንቱ ወርዶ ወደ ድሬኔጅ እንዲገባ ውሃ እንዳይዝ ማለት ነው ፔቭመንታችን። ይሄን ይመስላል ማለት ነው የቴምፕሌት አሰራሩ። ስንቀጥል ቀጥታ ይሄንን ወደ ክሮስ ሴክሽናችን እየወሰድን ክሮስ ሴክሽናችን ላይ እናስገባው ማለት ነው። ኮፒ ለዋለሁ እዚህ ጋር ፔስት አልኩት። አሁን ይሄን ቴምፕሌት እያንዳንዱ ክሮስ ሴክሽናችን ላይ እናስገባለን። ፕሮፋይሉ ላይ እንሂድና አሁን በፕሮፋይሉ መሰረት ስለሆነ ሴንተር ላይ ነው ይሄን ቴምፕሌት የምናስገባው። ከፕሮፋይላችን ዲዛይን ተነስተን ነው የ0 የ8.8 እና የ20.5 ነው የምንሰራው። አሁን የ0 ዲዛይን ሌቭሉና ኦጂኤሉ ሁለቱ ፕሮፋይል ያው እኩል ነው። እዚህ ጋር ኤሌቬሽኑ ይሄን ዲዛይን ስናደርግ ልክ ኦጂኤሉ ላይ ስለሆነ እዚህ ጋር የያዝ ነው። እዚህ የሚጀምርበት ላይ ከናቹራል ግራውንድ ጋር እኩል ሌቭል ለማድረግ ሲባል 00 ስለያዝ ነው እዚህ ጋር እኩል ነው። ስለዚህ ራሱ ላይኑ ላይ ነው የሚመጣው ማለት ነው። ይሄ ነጩ ላይን ኦጂኤሉ ነው፣ ቢጫው ላይን ደግሞ ፊኒሽድ ሌቭሉ ማለት ነው የዲዛይኑ። ስለዚህ ወደ ክሮስ ሴክሽናችን እንመለስና ይሄን ቴምፕሌት ሰሌክት እናደርጋለን። ኮፒ ሴሌክሽን እዚህ ጋር ኦርቶ እያበራን እያጠፋን እንዲመቸን እዚህ ሴንተር ላይ ነው። ይሄ ነው ሴንተር ላይ ቁጭ አደርገዋለሁ ማለት ነው። እንዳልኳችሁ እዚህ ራሱ ላይ ነው የማስቀምጠው። ዲዛይን ሌቭሉና ኦጂኤሉ እኩል ስለሆነ የፕሮፋይሉ 0 ላይ ማለት ነው። 8 ላይ እንሂድ። 8.8 ስቴሽን ላይ ፕሮፋይል ንግባ። ጎን ለጎን እያየ ነው 8.8 ስቴሽን ላይ ይሄ ቢጫው ላይን የፊኒሽድ ግሬዱ ነው እንዳልኳችሁ 14 ሴንቲሜትር ከፍ ይላል ማለት ነው ከኦጂኤሉ። ስለዚህ 14 ሴንቲሜትር ከሴንተር ክሮስ ሴክሽናችን ከፍ ብለን እናስቀምጣለን ማለት ነው። ቴምፕሌቱን ሰሌክት ኮፒ
ኮፒ ሴሌክሽን ነው የምንለው። ሴንተሩን እንይዛለን እንደዚህ። እዚህ ጋር 14 ሴንቲሜትር ከፍ ማለት አለብን ማለት ነው። እሱን ለማድረግ ዳይሜንሽን ነው የምንለካው እዚህ ላይ። ይሄው ዳይሜንሽን አለ። ኦርቶ እንደሚመቸን ማብራት ማጥፋት እንችላለን። ሴንተሩ እዚህ ነው። ከሴንተሩ 0.14 ኢንተር። ይሄው ሴንተሩ 0.14 ያለና እንደዚህ 14 ሴንቲሜትር ከፍ ብዬ ነው ቴምፕሌት ማስቀምጠው። ሰሌክት እናደርጋለን። ኮፒ ሴሌክሽን ሴንተራችን ይዘን ሴንተራችን ይሄ ነው። 14 ሴንቲሜትሩ ኤንድ ላይ እናስቀምጣለን ማለት ነው። አሁን ይሄን ዳይሜንሽን ማጥፋት እችላለሁ ለመለካት ስለሆነ የተጠቀምኩበት። እንቀጥል። የመጨረሻ ስቴሽናችን አሁን የምንሰራው ፕሮፋይል እንግባና ይሄው 20.5 ማለት ነው። 20.5 ላይ ፊኒሽድ ሌቭላችን 10 ሴንቲሜትር ከፍ ይላል። ስለዚህ አሁንም ከክሮስ ሴክሽን ሴንተራችን 10 ሴንቲሜትር ከፍ ብለን እናስቀምጣለን ማለት ነው ቴምፕሌቱን። እዚህ ጋር ዳይሜንሽን ሴንተር ኦርቶ ኦፍ ኦን እያደረግን 0.105 ኢንተርልና ክሊክ አደርገዋለሁ። ሙቭ ላድርገውና ስለጨረስኩ እዚህ 10 ሴንቲሜትር ከፍ ስለሚል ከፍ ብለን እናስቀምጣለን ማለት ነው። አሁንም ዳይሜንሽኑን ላጥፈው። እሺ ልክ በዚህ አይነት መንገድ እንደዚህ ካስቀመጥን በኋላ ቀጥታ እዚህ ጋር አርዝወርክ ኤሪያ ቮሊዩም በመጨረሻ ኮሙሌቲቭ ቮሊዩም እንሰራለን ማለት ነው። ይሄው እዚህ ጋር አለን። ልክ እዚህ ቴብል ላይ እንሞላለን ማለት ነው። እዚህ ቴብል ላይ አርዝወርክ ቮሊዩም ከኤሪያ ጀምረን እየሰራን እንሞላለን ማለት ነው። ይሄን ለመስራት ቀጥታ ከኦጄሉ አለ አይደል ኤክስካቬሽን የምንለው ከኦጄሉ በታች የሚቆረጠውን ከኦጄሉ በታች ያለውን ቴምፕሌት እንለካለን ማለት ነው። እዚህ ጋር ከለር እንስጠውና ፖሊ ላይን እንመርጣለን። ከዜሮ ነው የምንጀምረው። ይሄው ክሊክ ማድረግ ነው። እንደዚህ ሲያጋጥም ይሄ ልክ ስሎፑ ኦጄሉ እዚህ ጋር ስለሆነ የሚቆመው ስሎፑ ላይ አይደርስም። ወደዛ ቨርቲካል እንደዚህ እንለካዋለን ወደታች ማለት ነው። ቨርቲካል እንወስዷለን። ይሄ ድሬኔጅ ኤክስካቬሽን ነው። ይሄ ሮድ ቤድ ሌቭል ነው። የሰብ ግሬዱ ኢንድ ከዛ ይሄው እንደዚህ ቨርቲካል እናደርግና እዚህ ላይ እንዘጋለን ማለት ነው። ኢንተር። ከዛ የዜሮ ኤክስካቬሽን ኤሪያ ለማውጣት ሰሌክት አደርግና ሊስት ለዋለሁ። ይሄው እዚህ ጋር ሊስት ወይም በኪቦርድ ሊስት ኢንተር ብንለው ይመጣል። ከዛ ኤሪያችን ይሄውና ሰሌክት ኮፒ እዚህ ጋር ለብቻው እናርገውና
የዜሮ ስቴሽን ኤሪያ ይሄ ነው። እንቀጥላለን። አሁንም ፖሊላይን ሰሌክት ተመሳሳይ ሜትድ ይህም ስሎፓችን ላይ ስላልገጨ ቨርቲካል እንደዚህ እናመጣዋለን። የቅድሙ ተመሳሳይ ሰሌክት እያደረግን ሊስት እንላለን። ይሄው ኤሪያ ይለኛል። ኮፒ ኤክሴል ላይ ፔስት። ይሄ 8.8 ማለት ነው። የዜሮ የ8.8 ከዛ የ20.5 ቀረ ማለት ነው። ፖሊላይን እሺ አሁንም ሰሌክት ሊስት ኮፒ ኤክሴላችን ላይ ፔስት። እሺ ይሄን ጨረስን። ከዛ ይሄን በእጃችን እንሙላው እዚህ ስቴሽኑ ላይ። ይሄ ከት ኤሪያ ነው። ስለዚህ ከት ኤሪያ ላይ የየስቴሽኑን እንሞላለን። እንደዚህ ከሞላን በኋላ ቀጣዩ ስራችን የከት ቮሊዩም ከት ኤሪያ ሞላን ከት ቮሊዩም መስራት ነው ማለት ነው። እዚህ ጋር ከዜሮን ጀምር። ዜሮ ላይ ምንም አይነት ቮሊዩም አይኖረውም። ምክንያቱም ዜሮ ማለት አንድ ስቴሽን ብቻ ስለሆነ አንድ ስቴሽን ላይ ደግሞ ቮሊዩም አይኖርም። ኤሪያ ብቻ ነው የሚኖረው። ምክንያቱም አንድ ስቴሽን ብቻ ዊድዝ እና ዴፕዝ ብቻ ነው ያለው። በዊድዝ እና ዴፕዝ ደግሞ ቮሊዩም መስራት አይቻልም ስላልተሟላ ማለት ነው። ቮሊዩም ለማግኘት ሌንግዝ፣ ዊድዝ፣ ዴፕዝ ያስፈልጋል። ስለዚህ ዊድዝ እና ዴፕዝ ብቻ ስለሆነ ያለው እዚህ ጋር ቮሊዩም አይኖረውም። ዜሮ እንላለን ማለት ነው። የዜሮን ልክ ቀጣዩ ስቴሽን ላይ ሲደርስ ነው ቮሊዩም የሚኖረው። ከዛ የ8.8ን ከት ቮሊዩም እንሰራለን። ይሄን ስንሰራ ምንድነው ኢንዴሪያ ቮሊዩም ነው የምንጠቀመው ፎርሙላው ማለት ነው። ኢንዴሪያ ፎርሙላ ይሄውና ኢንዴሪያ ቮሊዩም ኢዝ ኢኳል ቱ ኤሪያ 1 ፕላስ ኤሪያ 2 ኦቨር 2 ታይምስ በሌንግዙ በስቴሽን ሌንግዝ ማለት ነው። እንቀጥል። እዚህ ጋር ኢዝ ኢኳል ቱ እንበልና አሁን ኤሪያ 1 ማለት የዜሮ ኤሪያ ነው። ኤሪያ 1 እንመርጥለታለን ፕላስ ኤሪያ 2 ማለት የ8.8 ነው ፕላስ ኤሪያ 2 ኦቨር 2 ምንለው አቨሬጅ ለማግኘት ነው። ኦቨር 2 ታይምስ በሌንግዙ ሌንግዙ ማለት ነው 8.8
ሜትር ማለት ነው እንመርጥለታለን። ከዛ ኢንተር የ8.8 ላይ ያለው ቮሊዩም ይሄ ከት ቮሊዩም የ49.369 ይሆናል ማለት ነው። እሺ እንቀጥል። የ20.5ን ስንሰራ አሁንም ኢዝ ኢኳል ቱ ኤሪያዋን ማን ነው በ8.8 እና በ20.5 መካከል ያለውን ቮሊዩም ስለሆነ የምንሰራው ኤሪያዋን ማን ይሆናል የ8.8 ስቴሽን ኤሪያ ማለት ነው እንመርጥለታለን። ፕላስ የ20.5 ደግሞ ኤሪያቱ ይሆናል። ኤሪያውን ፕላስ ኤሪያቱ ኦቨር 2 ታይምስ ሌንግዝ ማለት በ8.8 እና በ20.5 መካከል ያለው ሌንግዝ ማለት ነው። ፕሮፋይል ላይ እንሂድና ሌንግዙን መለካት እንችላለን። አስራ 11.722 ይሆናል ማለት ነው ሌንግዛችን። ከዛ ኢንተር እንላለን ማለት ነው። ኢንተር ስንለው የ57.6035 መጣ ማለት ነው። ይሄ በሜትር ኪዩብ ቮሊዩማችንን ከት ቮሊዩማችን በሜትር ኪዩብ ይሄን ያክል ይሆናል ማለት ነው። አሁን ፊል ኤሪያ ይላል እዚህ ጋር። ፊል ኤሪያ ማለት እዚህ ላይ 0 ነው የሚሆነው፣ ምክንያቱም ክሮስ ሴክሽን ላይ ሄደን ፊል ኤሪያ እዚህ ጋር 0 ነው የሚሆነው፣ ምክንያቱም ይሄ ፔቭመንት ነው። ከዚህ በላይ ፊል ያሳያል አይደል? ግን ይሄ ለፔቭመንት ነው። እኛ አሁን ኤክስካቬሽን እርዝ ወርክ ነው እየሰራን ያለ ነው። ከኦጄሉ በታች ያለው ኤክስካቬሽን እርዝ ወርክ። አሁን ፊል እዚህ እርዝ ወርክ ላይ ፊል የምንለው ከዚህ ከኦጄሉ በላይ ሲሆን ቴምፕሌቱ አሁን ኦጄሉ እንደዚህ ቢሆን ለምሳሌ እንበልና እዚህ ጋር ኦጄሉ እንደዚህ ሆኖ ቢሆን ይሄ ከዚህ ከቴምፕሌቱ በታች ያለው ይሄ ፓርት ፊል ይሆን ነበር ማለት ነው። እንደዚህ ሲሆን ቴምፕሌቱ ከላይ ቢሆን ኖሮ ፊል ቮሊዩም ለዚህ እናወጣ ነበር። ግን አሁን ባለው ኬዝ የፔቭመንት ነው። ይሄ የፔቭመንት ፊል ስለሆነ ለብቻው ነው የሚሰራው። አርዘሩክ ቮሊዩም ላይ አናካትትም ማለት ነው ይሄንን። ስለዚህ ምን እናደርጋለን? ፊል ኤሪያ 0 ፊል ቮሊዩሙም 0 ማለት ነው። ፊል ቮሊዩሙም እንደዛው 0 ነው። እሺ ኮሙሌቲቭ ላይ ደረስን። ኮሙሌቲቭ ቮሊዩም የ0 ያው 0 ነው። ኢንተር ከዛ የ8.8 ኮሙሌቲቭ ቮሊዩም ኮሙሌቲቭ አሰራር እዚህ ጋር ከቱን መደመር ከት ቮሊዩሙ መደመር ፊል ቮሊዩሙ መቀነስ ነው። እዚህ ጋር ኢዝ ኢኳል ቱ እንለና ይሄ 0 ፕላስ ከት ቮሊዩም አለኝ አይደል? እዚህ የ8.8ን ኮሙሌቲቭ ቮሊዩም እየሰራው ስለሆነ አሁን ፕላስ ይሄ ለዋሉ ከዛ ኢንተር ስለው 0 ስለሆነ የተደመረው ቁጥሩ ላይ ራሱ ቁጥሩ ነው የሚሆነው። አሁን እዚህ ጋር ቀጣዩን እንስራ። የ20.5 ኮሙሌቲቭ ቮሊዩም የ8.5 ፕላስ የ20.5 ከት ቮሊዩም ፊል ቮሊዩም ኖሮም ቢሆን እዚህ ጋር ማይነስ
1.5 እንለው ነበር፣ ግን ፊል ቮሊዩም ስለሌለን ከቱን ነው የምንደምረው ቀጥታ ፕላስ ይሄ ስለው እዛ ኢንተር ስለው ይመጣል ማለት ነው። በዚህ አይነት መንገድ እንደዚህ አውቶካድ ላይ ዲዛይን ሰርተን ኤክሴል ላይ እንደዚሁ አርትወርክ ቮሊዩም አርትወርክ ኳንቲቲ መስራት እንችላለን ማለት ነው። በዚህ አይነት መንገድ በሌላ ቱቶሪያል እስከምንገናኝ ለዛሬው ይሄን ይመስል ነበር። መልካም ጊዜ።